ማህበራዊ ህይወቱ የተቃወሰ ህዝብ ለወንጌል ምቹ ስለማይሆን ይህን ሁለቱን ማህበራዊ ህይወቱን አስተካክለው ከወንጌል ጋር አጣምረው ማስተማር እንዳለባቸው ሲነግራቸው፣ በነገራችን ላይ ለዓለም በክርስቶስ ዘንድ ጥቂት ነገር ነው የሚበቃው፣ ብዙ ነገር አይደለም። ጥቂት ነገር፣ ሁሉም ነገር ጥቂት ነው። ክርስቶስ ግን ብዙ ነው፣ የማያልቅ ነው። አይ ፈጣን ተላላኪዎች ተማሪዎች ስላሉት በጎንኛ በማናውቀው መስኮት እያስገባ ነው እንጂ 5 እንጀራማ በፍጹም ሊበቃ አይችልም የሚል መላምት ለማስቀረት የቀረበ 5 የተረፈው ይበዛል። ሁልጊዜም ከክርስቶስ ስናገኝ ጥቂት ነገር ነው። ነገር ግን እየበዛ የሚሄድ ጸጋ ነው ያለን። ክርስቶስ ብዙ ነገር አይደለም የሚሰጠን፣ ጥቂቱ ነገር እየበዛ የሚሄድ 5 እንጀራ 5 አዕማደ ምስጢር ናቸው። 5ቱ አዕማደ ምስጢር 5ቱ እንጀራ ናቸው። እነዚህ እንጀራ ለዓለም ያስፈልጋሉ። የሚወልደው አይቀድመው፣ የተወለደውም አያንሰው። ይህን ጠንቀቅ አድርጎ ማወቅ 5 እንጀራ ማለት እሱ ነው። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? 5 እንጀራ 2 ዓሣ የትምህርታችን ርዕስ ይሆናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ካደረጋቸው ተአምራት አንዱ ቅድም ሲነገር እንዳለ ሆኖ በዘመነ ሥጋዌው በቅዱስ ማቴዎስ ወንጌል፣ በቅዱስ ሉቃስ፣ በቅዱስ ዮሐንስ ወንጌልም ይህ በተአምርነት ተጽፏል። ወንጌላውያኑ ተናግረውበታል እና በዚህ ላይ መነሻ ነገሩ የጉባኤ ትምህርት ነው። የዚህ ተአምር መነሻ ነገሩ ትምህርት ነው። መጀመሪያው መነሻው ተማሪዎች ናቸው። ክርስቶስ በዘመነ ሥጋዌው ሲያስተምር ምግብ ሥጋዊ ምግብ መንፈሳዊ አስተባብሮ የሚመግብ አምላክ ስለሆነ ብዙዎቹ ተርበው ለመመገብ ከራባቸው ለመዳን ብንራብ እንበላለን ብለው ለምግብ የተሰበሰቡ እነሱ ሥጋዊ ነገር ተበልቶ የሚጠፋ ምግብ ተስፋ አድርገው ሲሄዱ ሌላ ተጨማሪ የማይጠፋ ምግብ የሰጣቸው፣ መነሻው ለሚያልፍ ምግብ ሲሽቀዳደሙ የማያልፍ ምግብ ተጨማሪ አድርጎ ሰጥቷቸዋል። ክርስቶስ መንፈስ ቅዱስ አንድ ሲጠይቁት 2 እጥፍ ድርብ አድርጎ መስጠት ልማዱ ነው። እንደምታውቁት ይህ የታወቀ ነገር ነው። 1 ሲደመር 1 የሂሳብ ሕግ ነው። በክርስቶስ 1 ሲደመር 1 አይደለም። የሰጠነውን ብቻ የለመነውን ብቻ አይደለም የሚሰጠን፣ አብዝቶ መስጠት ልማዱ ነውና ሥጋዊ ምግብ ፈልገው የመጡትን በልተው ከረሃበ ሥጋ ለመዳን የመጡትን ተጨማሪ ምግበ ነፍስ ሰጥቶ እነርሱ ካሰቡት በላይ ሁለቱንም ነገር አስተካክሎ አሟልቶ ሰጣቸው። ነገር ግን ከዚህ መካከል ምድረ በዳ ወጣ ብሎ ከከተማ ምቹ ቦታ ፈልጎ አይምሯቸው ከሚሰበሰብበት ከዓለም ጣጣ ወጥተው ሥጋዊ ያይደለውን ሰማያዊ የምስራች የሚያጽናናውን ወንጌል ሲያስተምራቸው ከዋለ በኋላ ምሽት አካባቢ እንደሚርባቸው ያወቀው የተረዳው ሥጋዊ ምግብ እንደሚያስፈልጋቸው የሚያውቀው
የተረዳው ክርስቶስ ተርበው ሊሄዱ እንደማይፈቅድ፣ ይህ እንደማያስደስተው ለተተኪ መምህራን ለሐዋርያት አስተምረው መስደድ ብቻ ሳይሆን ሁሉንም ስጋዊ ፍላጎታቸውን ስጋዊ ችግራቸውን ፈተው ማህበራዊ ሕይወትን ጭምር ደረቅ ወንጌል አስተምረው መስደድ ብቻ ሳይሆን ማህበራዊ ሕይወታቸውን አስተካክለው ማህበራዊ ሕይወቱ የተቃወሰ ሕዝብ ለወንጌል ምቹ ስለማይሆን ይህን ሁለቱን ማህበራዊ ሕይወቱን አስተካክለው ከወንጌል ጋር አጣምረው ማስተማር እንዳለባቸው ሲነግራቸው ረሃብተኞችን ረሃባ ስጋቸው እንደራባቸው እንደጸናባቸው እንዲሄዱ በሐዋርያት ዘንድ ጥያቄ ቀርቦ ነበርና የምታውቁት ነገር ስለሆነ ይህ ትክክል አይደለም፣ ተርበው እንዲሄዱ ትክክል አይደለም ብሎ ነገራቸው። ይህ እስካሁን የሚቀጥል ቀጣይም እስከ ዓለም ፍጻሜ ድረስ ያለ አስተምህሮ ነው። በነገራችን ላይ እኛ ላናደርገው እንችላለን። ደረቅ ወንጌል ብቻ ልናስተምራችሁ ከቻል ምናልባት ያኛው ይጎለናል እንጂ ሁሉንም ነው። የቤተ ክርስቲያን አባቶቻችን ሁሉንም ችግር ፈች ናቸው። ሁሉንም የመጀመሪያው ምዕመን አብዛኛው ሰው ምንድነው የሚፈልግ ሲባል እየተጣላ ማያስታርቀው አባት ታረቁ ብቻ የሚል ሰባኪ ትፈልጋላችሁ፣ ትወዳላችሁ። እሱ ብቻ አይደለም ማለት ነው። በዚህ ገብቶ ፍትህ መስጠት ማስተካከል ይጠይቃል ማለት ነው። እያዘነን ያለ ምዕመን ማጽናናት በደረቅ ወንጌል ብቻ አይደለም፣ እዚያው በተግባር ጭምር መሆኑን ነግሮናል። እና አሁን እንዳልኩት ሁለቱ አስተባብሮ ሊያስተምራቸው የፈለገው ክርስቶስ ምሽት አካባቢ ላይ ተርበው እንዲሄዱ የሐዋርያት ጥያቄ ነው። ነገር ግን እነርሱ ሰስተው ግን አይደለም፣ ስለሌላቸው ነው። አይበቃንም ብለው አስበው ነው። እነርሱ 5 እንጀራ 2 ዓሣ ብቻ ነው የነበራቸው። ስንት እንጀራ? 2 ዓሣ። 2 ዓሣና 5 እንጀራ ለ5000 ሕዝብ ይበቃል ብሎ ማሰብ ሞኝነት ይመስላል። እንደዚህ ሰዎች ማስተናገድ አያውቁም ያሰኛል። ጥቂት ነገር ይዞ መቅረብ ለእነርሱ አላስደሰታቸውም። ሰስተው ግን አይደለም። ነገር ግን ክርስቶስ ይህ እንደሚበዛ ያውቃልና ይህን ነገር ነገራቸው። ትክክል አይደለም፣ ስንት እንጀራ አላችሁ? ምን አላችሁ? ተብለው ሲጠየቁ ያላቸውን ተናገሩ። 5 እንጀራና 2 ዓሣ እንዳላቸው ተናገሩ። እርሱ ካላችሁ በቂ ነው አላቸው። በነገራችን ላይ ለዓለም በክርስቶስ ዘንድ ጥቂት ነገር ነው የሚበቃው፣ ብዙ ነገር አይደለም። ጥቂት ነገር፣ ሁሉም ነገር ጥቂት ነው። ክርስቶስ ግን ብዙ ነው፣ የማያልቅ ነው፣ የማያልቅ ነው። ብርሃንም ከመለኮታዊ ብርሃኑ ጥቂት ከፍሎ ጥቂት ነገር ግን ዓለምን የሚበቃ ብርሃኑ ነው። ለኛ ጥቂት ነገር ከክርስቶስ ስናገኝ ብዙ ነው፣ ሲመነዘር ብዙ ነው። ስለዚህ ይህ በቂ እንደሆነ ነገራቸው። ለትምህርቴ መነሻ ላደርገው የፈለኩት ጥቂቱ ነገር እንደሚበቃን መረዳት። በዚህ ዘመን ብዙ ስግብግብነት አለ ማንችለው። ስለዚህ ምሽት ላይ ያደረገበትን ነገር ሊቃውንቱ ይተነትናሉ። ለምን ምሽት አደረገ? ለምን ጠዋት ላይ አልመገባቸውም ብለው ይህን ያትቱታል። ጠዋት ላይ ቢመግባቸው ምን ይላል? አንዳንዱ ምሽት ትናንትና የበላሁት ምግብ ስላልተመቸኝ ብዙም አልተመገብሁም፣ ስለዚህ
ነገር የመጣ እኮ አብዛኛው በልቶ የመጣው ሰው ስለሚበዛ ነው ብለው ምክንያት እንዳያደርጉ። ሁለተኛው ቦታ ለይቶላቸዋል። ቦታው ደግሞ ከከተማ ራቅ ያለ ነው። አይ ፈጣን ተላላኪዎች ተማሪዎች ስላሉት በጎንኛ በማናውቀው መስኮት እያስገባ ነው እንጂ 5 እንጀራማ በፍጹም ሊበቃ አይችልም የሚል መላምት ለማስቀረት። ስለዚህ 5 እንጀራ 2 ዓሣ አለን የሚለው የመጀመሪያው ተአምሩ በዚህ የተገለጸውን እናንተ ያዙት። ይህን እንዳለ ልተወውና እኔ ከትርጓሜው 2 ሐሳብ ነው ማንሳት የፈለኩት። ይህን እንዳለ ያዙት። በርክቷል፣ በልተዋል፣ ጠጥተዋል። ይህ ብቻ አይደለም። ከዛ መካከል ላይ ደቀ መዛሙርቱ በማስተናገድ በማብላት በማጠጣት ብቻ አይደለም፣ ከዛ መካከል የተረፈውን ማንሳት እንደቻሉም እናውቃለን። 12 ቅርጫት ተብሎ ይነገራል አይደለ? የቀረበ 5 የተረፈው ይበዛል። ሁልጊዜም ከክርስቶስ ስናገኝ ጥቂት ነገር ነው። ነገር ግን እየበዛ የሚሄድ ጸጋ ነው ያለን። ክርስቶስ ብዙ ነገር አይደለም የሚሰጠን፣ ጥቂቱ ነገር እየበዛ የሚሄድ ያ ብዙ ነው። በእኛ ዘንድ ጥቂት የሚመስለን በክርስቶስ ብዙ እየሆነ የሚሄድ ቀጣይነት ያለው፣ ልብ አድርጉ፣ ቀጣይነት ያለው የማያልቅ የማይደበዝዝ እየበረከተ እየሰፋ የሚሄድ በራሳችን ተፈጥሮ አንድ አዳም ነው የፈጠረው፣ አንድ አዳም ግን ዛሬ ስንት ሆነናል፣ በስተናል አይደለ? እንዲህ ነው ክርስቶስ። አንድ ነገር ይሰጣል፣ ግን ያ ነገር ይበዛል። አንድ ነገር ይሰጣል፣ ያው ዓለምን ያዳርሳል፣ የማያልቅ ነው። አንድ መሬትን ፈጠረ፣ ለሁላችን ትበቃለች። አንዲት ነፍስን ሰጠ፣ ለሁላችን የምትበቃ ናት። ከክርስቶስ የምናገኘው ነገር ሁሉ ጥቂቱ ይበዛል። ይህ እንዳለ ሆኖ 5 እንጀራ 2 ዓሣ ምንድን ነው ብለው መምህራኑ ተረጎሙ። ማንሳት የፈለኩት እሱ ነው። አሁን እናንተ ምን ያህል አላችሁ በቤታችሁ? ሐዋርያት ሲጠየቁ 5 እንጀራ 2 ዓሣ አለን ብለዋል። ከየቤታችሁ ምን ያህል አላችሁ? ቆጥራችሁ አልመጣችሁም። እርግጥ ምን ያህል እንጀራ ምን ያህል ዓሣ ምን ሀብት አላችሁ? መጀመሪያ በሕይወታችን ያለንንና የሌለንን ነገር ለይቶ ማወቅ እሱ ለጉድለታችን ሙላት ነው። አንደኛው እሱ ነው። ምን አላችሁ ስንባል ያለንን መናገር። አሁን እኛ ያለንን የማናውቀው የሌለንን የማናውቀው ተደበላልቆብናል። የብዙዎቻችን ያለን ይመስለናል የለንም፣ ያለን ነገር ደግሞ የሌለን ይመስለናል። ስለዚህ መጀመሪያ እንደ ሐዋርያት የትምህርታችን መልእክት ልትይዙት የፈለኩት ያላችሁን ነገር ከሌላችሁ ነገር ለይታችሁ ማወቅ። ሐዋርያት 5 እንጀራ 2 ዓሣ እንዳላቸው ተናገሩ። 5 እንጀራ 5ቱ አዕማደ ምስጢር ናቸው ይላል። ወደዚህ ነው መምጣት የፈለኩት። 5 እንጀራ ምንድን ናቸው? 5ቱ አዕማደ ምስጢር፣ 5ቱ የምስጢር ምሰሶዎች እነሱ አሉን። አያችሁ፣ እነሱ አሉን አሉ። 5ቱም አዕማደ ምስጢር የነገር ሃይማኖት ሁሉ ቅዱስ ጳውሎስ 5ቱን እንጀራ ክርስቶስ በምሳሌ ሳይሆን በአማናዊ ሁኔታ እያየ እየባረከ ያስተማረውን ትርጓሜው ቅዱስ ጳውሎስ ወሰነና ወፈቅድ 5 ቃላት እንግዲህ አለ። 5 ቃላትን ልናገር እፈልጋለሁ። 5 እንጀራ 5ቱ አዕማደ ምስጢር ናቸው። 5ቱ አዕማደ ምስጢር 5ቱ እንጀራ ናቸው። እነዚህ እንጀራ ለዓለም ያስፈልጋሉ።
እንደዚህ እንጀራ አምስቱ እንጀራ ለዓለም ያስፈልጋሉ። ብዙ የተራበ ዓለም አለ እያለው የተራበ አንዳንዱ የሌለው እነዚህ አሏችሁ አሉን ሚለውን ነው ማተኮር የፈለኩ። አምስት እንጀራ አምስቱ አዕማደ ምስጢር ምን ምን ናቸው? እስኪ ንገሩ፣ ምን ምን ናቸው? መቼም ሊቃውንቱን አልጠይቅም፣ እናንተ ምእመናኑ ነው። ከምእመናኑ መካከል ተደባልቃችሁ አላችሁ ትኖራላችሁ። እስኪ ንገሩኝ። አንደኛ ምስጢረ ሥላሴ፣ ሁለተኛውን ሴቶች ንገሩኝ። አንዱን እንጀራ ከዛ ላይ ነግረውኛል። አምስት እንጀራ የተባሉ አምስቱ አዕማደ ምስጢር ናቸው ብለናል። ሁለተኛውን እንጀራ ንገሩኝ እስኪ ሴቶች። በእንጀራ የመሰልነው ሁለተኛው አዕማደ ምስጢር ምስጢረ ሥጋዌ ቀላል ናት ብላችሁ ነው። ሁለተኛው ነው። ሶስተኛው አቤት ምስጢረ ጥምቀት፣ አራተኛው ምስጢረ ቁርባን፣ አምስተኛው አሏችሁ እነዚህ እንጀራዎች ከሞሰባችሁ አሉ፣ ከቤታችሁ አሉ። አምስት እንጀራ ሁለት ዓሣ አለን። አብዛኛው የለውም። የምስጢረ ሥላሴ ሲባል ምን ማለት ነው ስንል ቅድም መምህሩ ነካክተውታል። እርሱ የሌለው ሰው ይበዛል። ሰው ከቤቱ አምስት እንጀራ የሌለው ከሆነ ቤተሰቡንም ራሱንም መመገብ አይችልም። የብዙ ሰው ሕይወት የለውም። ምስጢረ ሥላሴ ስንል ቅድመ ዓለም እግዚአብሔር በባህሪው ያለ የፈጠረ እንጂ ያልተፈጠረ አስገኝ፣ እርሱ ግን ከዚህ ተገኘ የማይባል ሕሊና ሥላሴን ማወቅ ያለ እናት የወለደውን በክብር የሚተካከለውን የወለደውን ግን የማይቀድመውን ወልዶት የማይቀድመውን ወልዶት ማይቀድመው ከሆነ ይህ በሕገ ተፈጥሮ ጋር ስናየው እኛ የምንወልደውን እንቀድመዋለን። በዘመን የምትወልጂውን ትቀድመዋለሽ። በምስጢረ ሥላሴ አስተምሮ የሚወልደው አይቀድመው፣ የተወለደውም አያንሰው። ይህን ጠንቀቅ አድርጎ ማወቅ አምስት እንጀራ ማለት እሱ ነው። የእንጀራውን አይነት መለየት። እነዚህ አምስት እንጀራዎች በቤታችን ሊኖሩ ይገባል። ሁለተኛው ቅድም የተናገሩትን እያጸለዩ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደውን ያለ አባት ያለ ዘራብስ ያለ ወንድ ሰው በየቱም ድንግልና የተገኘውን እርሱ አንዱ እንጀራ ነው። አምስት እንጀራ አለን ስንል ይህም ጠንቅቀን ማወቅ ነው። ከቤታችን ያለው በሕሊናችን መሶብነቱ ውስጥ የቀረበው ለቤተ ክርስቲያን አውደ ምሕረት ዘወትር የሚናኙትን እንጀራ ብለን የምንናገረው ሁለተኛው ምንድነው አለ? ምስጢረ ሥጋዌ ከድንግል ማርያም ያለ ወንድ ዘር ያለ ሩካቤ ውእቱሰ ንጹሕ እምነሰለሱ ግብራት ዘውቶም ዘር ወሩካቤ ወሰስሎተ ድንግልና የሚባሉት ወደ ቃጭን ድምፅ እየሰማው ስለሆነ ሁለቱ አምስቱ እንጀራ እነዚህ ናቸው። ሁለቱ ዓሣ ሰውንና እግዚአብሔርን መውደድ። እነዚህ በቤታችን በሕይወታችን ሊኖሩ ይቆየን። ሁላችንንም ወደ መርሐ ግብር መሪ እንመልሳችሁ።